የአሜሪካው የሙስሊሞች ተቆርቋሪ ፕሬዝዳንት ትራምፕ በኢራን ዛቻ መሃል የተጠቀሙትን አገላለጽ ለእምነት ያላቸውን ንቀት የሚያሳይ ነው አለ። የአሜሪካ ሙስሊም መብት ተሟጋች ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ በኢራን ዛቻ መሃል በእስልምና ማሾፋቸው እንዲሁም በኢራን የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር የሚሰነዝሩት ዛቻዎች ግዴለሽነት የተሞላባቸው አደገኛና ለሰው ሕይወት ደንታቢስ መሆናቸውን እንዲሁም ለእምነቶች ያላቸውን ንቀት የሚያሳይ ነው ብለዋል። ድርጅቱ መግለጫ ያወጣው በኢራን ላይ በሰነዘሩት ዛቻ መሃል ምስጋና ለአላህ ይሁን የሚለውን ቃል በዘፈቀደ መጠቀማቸውን ተከትሎ ነው። እነዚህ ንግግሮች ዝም ብለው የመጡ አይደሉም ያለው ድርጅቱ በአገር ውስጥም ሆነ በውጭ ሀገር የሚኖሩ ሙስሊሞችን ሰብአዊነት የሚያሳጡ የጸረ ሙስሊም ንግግሮችና ፖሊሲዎች ውጤቶች ናቸው። በኃይለኛ ዛቻዎች መሃል ምስጋና ለአላህ ይሁን የሚለውን ቃል በዘፈቀደ መጠቀም ሃይማኖታዊ ቋንቋን እንደ መሳሪያ የመጠቀም ዝንባሌን እንዲሁም በተመሳሳይ ጊዜ እስልምናንና ተከታዮቹን የማንኳሰስ አስከፊ ፍላጎትን የሚያንጸባርቅ ነው ብሎታል። አክሎም ፕሬዝዳንቱ ቀጠናዊና ዓለም አቀፋዊ ግጭቶችን ሊያባብሱ የሚችሉ የጦር ወንጀሎችን ለመፈጸም በይፋ ቃል እየገቡ ባሉበት ወቅት ኮንግረሱ በእረፍት ላይ መቆየት የለበትም ያለ ሲሆን ሕግ አውጪዎች ተሰብስበው በጦርነትና በሰላም ጉዳዮች ላይ ያላቸውን ስልጣን ዳግም የማረጋገጥ እንዲሁም ማንኛውም ፕሬዝዳንት ሀገሪቱን በራሱ ውሳኔ ብቻ ወደ ጦርነት እንዳይጎትታት የማረጋገጥ ግዴታ አለባቸው ሲል አሳስቧል።